ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን እየመራው አብሬያቸው የምቆየው ክፍሌ አለሙ ነኝ። በክልሉ የሚገኙ ወጣቶች በተሰማሩባቸው የሥራ መስኮች ተወዳዳሪና ተጠቃሚ እንዲሆኑ ትኩረት ሰጥቶ መስራት እንደሚገባ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ገለጹ። ርዕሰ መስተዳድሩ ይህንን ያሉት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ስራና ክህሎት ቢሮ ባዘጋጀው ክልላዊ የክህሎት መር የስራ ዕድል ፈጠራ ንቅናቄ መድረክ ላይ በተገኙበት ወቅት ነው። ጽዮን ታደለ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት ስራና ክህሎት ቢሮ የ2017 አንደኛ ሩብ ዓመት እቅድ አፈጻጸም ሪፖርት ግምገማና ክህሎት መር ስራ ዕድል ፈጠራ የንቅናቄ መድረክ አካሂዷል። በዚሁ መድረክ የተገኙት የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በክልሉ በርካታ የቴክኒክና ሙያ ትምህርት ስልጠና ኮሌጆች መኖራቸውን ገልጸው የአካባቢውን ጸጋ መሰረት ያደረገ ክልላዊ እይታ ኖሯቸው ወጣቶችን ማሰልጠን እንደሚገባቸውም ተናግረዋል። በዋናነት ትኩረት አድርገን መስራት ያለብን በክልላችን በርከት ያሉ የክህሎትና ስልጠና ተቋማት አሉ። የቴክኒክና ሙያ ትምህርትና ስልጠና ኮሌጆች። የነዚህ ኮሌጆች ቁመና ስንፈትሽ አንዳንዶቹ የአካባቢውን ፍላጎት ወይም አቅም መሰረት አድርገው ስልጠና የሚሰጡበት በአካባቢው ያለውን የገበያ ፍላጎትም እያሟሉ ያሉበት ተመራቂዎችም ከነዛ ተቋማት ወይም ኮሌጆች ተመርቆ የሚወጡት ወደ ስራ መስክ ተሰማርቶ ውጤታማ የሆኑበትን እናያቸዋለን። ይሄ በመልካም ገጽታው የሚታይ ነው። በሌሎቹ አካባቢዎች ግን ቀላል ያልሆነ ሀብት የወጣባቸው ትልቅ አቅም በተለይ ክህሎት መር ስልጠናን በመስጠት ለኢንዱስትሪ ድጋፍ የሚሰጡ ኢንዱስትሪያሊስቶችን በማመንጨት ስራ ፈጣሪዎቹን ቴክኖሎጂን የሚቀዱ የሚያላምዱ የሚፈጥሩ ዜጎቹን ባለሙያዎቹን መፍጠር የሚያስችል ተቋም ሆኖ እያለ በተቋሙ አቅም ልክ ስልጠና እየሰጠ አይደለም። አክለውም በክልሉ የሚስተዋለውን የስራ አጥነት ችግሮችን በመቀነስ ክህሎት መር ስልጠና አግባቦችን በመጠቀም ወጣቶች በተሰማሩባቸው የስራ መስኮች ውጤታማና ተወዳዳሪ እንዲሆኑ ትኩረት ሊሰጥ እንደሚገባም አብራርተዋል። ከዚህ በፊት የነበረው ወጥ የሆነ ሁሉም ቴክኒክና ሙያ ትምህርትና ስልጠና ኮሌጆች የሚፈልጉትን የሚመኙትን ስልጠና መስጠት በሚችሉበት አይነት መንገድ ነው አብዛኛው የተቃኘው። ጥቂት ቦታዎች ላይ ብቻ ነው አካባቢን መሰረት አድርጎ ትኩረት ያደረጉት። ስለዚህ ይሄ ኮሌጆቹ የሚሰጡት ስልጠና የአካባቢውን አቅም መሰረት ያደረገ በአካባቢው ያለውን የስራ ፍላጎትን መሰረት ያደረገ የገበያ ፍላጎትን መሰረት ያደረገ ሊሆን ይገባል ነው አንደኛው። ስለዚህ እነዚህ ኮሌጆች የሪጂናላይዜሽን ኮንሰፕት ይዞ እዚህ አካባቢ በጣም ውጤታማ የሆነው ግብርና ከሆነ ግብርና ላይ ትኩረት የሚያደርግ ሌላ አካባቢ ላይ ኢንዱስትሪው ትኩረት የሚያገኝ ከሆነ ኢንዱስትሪውን በከፊል ግብርናም ኢንዱስትሪም ያስፈልጋል እኩሌታ አድርገን መምራት አለብን ከተባለ በዛ ሌላ አካባቢ ላይ ከቴክኖሎጂ ከአይሲቲ ጋር የተሻለ ግንኙነት ያለው ቢሆን ጥሩ ሰልጣኞችን ማግኘት ይቻላል፣ ማፍራት ይቻላል፣ ወደ ስራ ማስገባት ይቻላል ቢባል እንደዚሁ ቱሪዝም ያለበት አካባቢ ላይ ከቱሪዝሙ ጋር እያይዞ ከሆስፒታሊቲ ኢንዱስትሪ ጋር መስራት እንደዚህ አይነት በጥናት የተመሰረተ የአካባቢውን ጸጋ የአካባቢውን አቅም መሰረት ያደረገ ስልጠና ልንሰጥ ይገባል። በተጨማሪም የፋይናንስ አቅርቦት ችግር፣ ብድር አመላለስና ስርጭት ስራዎች ትኩረት ተሰጥቶ ሊሰራ ይገባልም ብለዋል። ስራ አጥነትን ደግሞ መቀነስ የሚቻለው በዚህ በገበያ መር ክህሎት መር ቴክኖሎጂን መሰረት ባደረገው የስልጠና አግባብ የወጣው የሰው ኃይል ኢሚዲየትሊ ወደ ስራ እንዲገባ ነው። በራሱ በግሉ ስራ እንዲፈጥር ነው። እኛ ድጋፍ እናደርጋለን እንደ መንግስት ከፋይናንስ አቅርቦቱ ጋር ከመሰረት ልማቱ ጋር እንደዚሁ አንዳንድ ተያያዥ የሆኑ ጉዳዮች የህግ ማዕቀፍና ሌሎች ከመሬት አቅርቦት ጋር ያሉትን ጉዳዮች እኛ ከፈታን እነዚህ ሰዎች በዛ በትንሽ ፋይናንስ ተነስተው እያደጉ ራሳቸው ስራ መፍጠር ብቻ ሳይሆን ለሌላው ስራ የሚፈጥሩ ሌላ ከስራቸው 10 20 30 እየቀጠሩ ቢዝነስ ኤንቲቲ ሆኖ ቢዝነስ ኢንተርፕራይዝ ሆኖ
ለሀገር ኢኮኖሚም አስተዋጽኦ እንዲያበረክቱ በራሳቸው በግላቸውም በቤተሰባቸውም ደግሞ አቅም እየፈጠሩ የመንግስትን ተቋም ለመግባት ወይም እዛ ጆይን ለማድረግ ከሚሮራጡት ራሳቸው ቀጣሪ ሆኖ እንዲወጡም ጭምር ነው። የክልሉ ስራና ክህሎት ቢሮ ኃላፊ አቶ ተስፋዬ እንዳሻው በበኩላቸው የወጣቶችን ተጠቃሚነት ለማረጋገጥ በኮሌጆች የአካባቢውን ጸጋ መሰረት ያደረገ ስልጠና እንዲዘረጋ ትኩረት አቅጣጫ መቀመጡን አመላክተው ስራ አጥነትን በመቀነስ ከዚህ ቀደም የተሰራጩ ብድሮችን የማስመለስና ብድር የማሰራጨት ስራ መሰረታዊ ክፍተት ያለበት በመሆኑ ይህንን ችግር ለመቅረፍ ባለድርሻ አካላት በትኩረት ሊሰሩበት ይገባልም ብለዋል። ቁጠባ ባህላችንም አሁንም ተጠናክሮ እንዲቀጥል የመቆጠብ ባህል ተጠናክሮ መቀጠል አለበት። ቁጠባን ተከትሎ ደግሞ የተቆጠበውን ገንዘብ የማሰራጨት ጉዳይ እንደ አንድ ቁልፍ ጉዳይ ተነስተዋል። ብድር አመላለስም እንደዚሁ በጣም ትልቅ ውስንነት እንዳለበት ተገምግሟል። እስካሁን በሩብ ዓመቱ መመለስ ከነበረበት 33% ብቻ እንደተመለሰ በሪፖርቱ ማየት ተችሏል። ሌላው ትልቁ ነገር ከፋይናንስ አቅርቦት ጋር የታየው ችግር በመንግስት መዋቅሮች የሚያዙ በጀቶች ለዚህ ከተያዘ በኋላ ለባንክ የተላለፉ አይደሉም። ካሽ እጥረት በሚል ሳይተላለፉ ይቀሩና በዚህ ዘርፍ መሰማራት ያለባቸው ወጣቶች ወደ ስራ እንዳይገቡ ማነቆ ስለሆነ በዚህ ዓመት ሁሉም መዋቅር ከክልል ጀምሮ እስከ ታችኛው መዋቅር ወደ 37 ሚሊዮን ብር በመንግስት ተይዟል በሁሉም መዋቅር። ስለዚህ ይሄን ተከታትሎ ወደ ባንክ እንዲገባ የማድረግ ትልቅ ኃላፊነት እንዳለብንና ከባለድርሻ አካላት ጋር በዚህ ጉዳይ ላይ በደንብ መግባባት እንደሚያስፈልግ ተቀምጧል። በንቅናቄው መድረክ ተሳታፊዎች ባነሱት አስተያየት በቴክኒክና ሙያ ትምህርት ስልጠና ብቁና ጥራት ያለው ሰልጣኝን ከማፍራት አንጻር ክፍተቶች መኖራቸውንና ይህንን ችግር ለመቅረፍ ትኩረት ተደርጎ ሊሰራ እንደሚገባም ተናግረዋል። በመጨረሻም ከመድረኩ ተሳታፊዎች ሀሳብ አስተያየት ተነስቶ ውይይት የተደረገ ሲሆን ለዚህም ምላሽና ማብራሪያ ተሰጥቶ መድረኩም ተጠናቋል። በበጀት ዓመቱ ተቋማዊ የመፈጸም አቅምን በማሳደግና አሰራሮችን በማጎልበት በክልሉ ሁሉም መዋቅሮች ውጤታማ ተግባራትን ማከናወን መቻሉን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ፖሊስ ኮሚሽን አስታወቀ። ኮሚሽኑ የ2016 የበጀት ዓመት የሥራ አፈጻጸምና የ2017 ጠቋሚ ዕቅድ ዙሪያ በቦንጋ ከተማ ውይይት አካሂዷል። በመድረኩ የዞንና የወረዳ ፖሊስ አመራሮችን ጨምሮ ሌሎች ባለድርሻ አካላት ተሳታፊ ሆነዋል። ዘገባው የባልደረባችን ታምራት ኃይሌ ነው። ፍጹም ተሾመ ያቀርበዋል። የክልሉ ፖሊስ ኮሚሽን ኮሚሽነር ሰብስቤ ሻውኑ የፖሊስ አባላትን አቅም ለማጎልበት የተለያዩ ስልጠናዎች እየተሰጡ መቆየታቸውንም በንግግራቸው ገልጸዋል። እንደሚታወቀው ፖሊስ በአዋጅ የተሰጠው ስልጣንና ኃላፊነት በዋናነት ወንጀልና ትራፊክ አደጋ መከላከልና ተፈጽሞ ሲገኝ ምርመራ በማጣራት ወንጀለኞችን ለሕግ ማቅረብ ሲሆን ከዚህ በተጨማሪ የፖሊስ አባላትና አመራሮችን አቅም በአጭርና በረጅም ጊዜ ስልጠናዎች መገንባት ስራዎችንም ይሰራል። በመድረኩ ተገኝተው ውይይቱን ያስጀመሩት የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አንድነት አሸናፊ እንደገለጹት ፖሊስ የህዝብ ሰላም በዘላቂነት ለማረጋገጥ ተልእኮውን በብቃት እየተወጣ ይገኛል ብለዋል። የመንግስትነትና የህዝብ ሰላም ደህንነት ዋነኛ ተልእኮ የሚፈጸምበት ህዝቦች የዲሞክራሲ መብታቸው፣ የሰብአዊ መብታቸው፣ የኢኮኖሚና የማህበራዊ እንቅስቃሴያቸው ብሎም ደግሞ ሁለንተናዊ የሆነ ደህንነት የሚረጋገጥበት ትልቁ ተቋም በተቋሙ ውስጥ ያሉ የፖሊስ አመራርና አባላት ይህን ጠንቅቆ ይረዱታል ተብሎ ይገመታል። ባለፉት ዓመታት በተለይም በ2016 በሰራናቸው ስራዎች በክልላችን በርካታ ውጤት አስመዝግበናል። ካለፉት ዓመታት ተደማሪ የሆነ አቅም እየፈጠርን መተናል። ህዝባችን ከጊዜ ወደ ጊዜ ሰላሙን እያጣጣመ ክልላችን የቱሪዝም፣ የኢንቨስትመንት፣ የነፃ የዜጎች ዝውውር፣ የህዝቦች መስተጋብር እየተጠናከረ በሀገር ደረጃ የሰላም ተምሳሌት ወደ መሆን እየተሸጋገረ ያለ ከጥቂት ቦታዎች በስተቀር በአብዛኛው ሰላሙን እያጸናን ወደ ዘላቂነት እያሸጋገርን እንገኛለን። በወንጀል መከላከሉ፣
በወንጀል እና ትራፊክ አደጋ ምርመራው በአስተዳደር ዘርፍ በአቅም ግንባታ ሰፊ ስራዎች ይጠበቁብናል። እስከዛሬ ከተለጠጥነው በላይ የህዝባችን ፍላጎት ለማርካት ከፍ ያለ ዝግጁነት፣ ከፍ ያለ ቁርጠኝነት የሚፈለግብን ደረጃ ላይ ነን ያለነው። ስለዚህም ባለፉት 2 ቀናት ከዚህ ጉባኤ ጋር የሚተሳሰሩ በርካታ ጉዳዮችን ስንመካከር ቆይተናል። የዛሬው ጉባኤም ይህንን የበለጠ ጥልቀት እንዲያገኝ የበለጠ ወደ ተግባር እንድንደረደር የሚያደርጉ በርካታ ሀሳቦች ይነሳሉ ተብሎ ይጠበቃል። በ2017 በጀት ዓመትም በሁሉም ዘርፍ ውጤታማ ስራ ለማስመዝገብ በቁርጠኝነት መስራት እንደሚገባም አሳስበዋል። የመጣው ውጤት እንደተጠበቀ ሆኖ በ2017 ደግሞ በሚቀጥሉት ጊዜያት ከሚጠብቀን ተልዕኮና ተግባር አኳያ በርካታ ስራዎችን መስራት ይጠበቅብናል። የክልሉ ፖሊስ ኮሚሽን የ2016 ዓ.ም የስራ አፈጻጸምና የ2017 ዓ.ም ጠቋሚ እቅድ ቀርቦ ሰፊ ውይይትም ተደርጎበታል። ባለፈው በጀት ዓመት የህገወጥ ሰዎች ዝውውርና የትራፊክ አደጋ መከላከል ዙሪያ በርካታ ስራዎች መሰራታቸው በሰነዱ ተመላክቷል። የህዝብ ሰላም ከማረጋገጥ አኳያ በርካታ የወንጀል መከላከል ተግባራቶች መከናወናቸውም ተገልጿል። የህገወጥ የጦር መሳሪያ ዝውውርን መከላከልና መሰል ጉዳዮች ላይም የተቀናጀ ትብብር በማድረግ ውጤታማ ስራዎች መሰራታቸውም ተጠቁሟል። ከመድረኩ ተሳታፊዎች ውስጥ አንዳንዶቹ በሰጡት አስተያየት መድረኩ የቀጣዩን ተልዕኮ በብቃት ለመወጣት የጋራ ግንዛቤን ያስጨበጠ መሆኑን ጠቁመዋል። በመድረኩም የክልሉ ፖሊስ ኮሚሽን ኮሚሽነር በዓለም ለ45ኛ ጊዜ በኢትዮጵያ ለ37ኛ እንዲሁም በክልል ደረጃ ለ3ኛ ጊዜ የሚከበረው የዓለም የቱሪዝም ቀን በአገር አቀፍ ደረጃ ጥቅምት 5 2017 ዓ.ም በተለያዩ ዝግጅቶች በቦንጋ ከተማ ይከበራል። ቱሪዝም ለሰላም በሚል መሪ ቃል ለሚከበረው ቀን ከተለያዩ አካባቢዎች የሚመጡ እንግዶችን ለመቀበል ማህበረሰቡ ዝግጅት እንዲያደርግ መምሪያው ጥሪ አስተላልፏል። ሀብታሙ ለስላሴ ከከፋ ቴሌቪዥን ጋር ቆይታ ያደረጉ የመምሪያው ኃላፊ አቶ ነጻነት ብርሃኑ በዓለም ለ45ኛ በኢትዮጵያ ለ37ኛ እንዲሁም በምዕራብ ኢትዮጵያ ህዝቦች ክልል ደረጃ ለ3ኛ ጊዜ የፊታችን ሐሙስና አርብ በተለያዩ ዝግጅቶች በቦንጋ ከተማ ይከበራል ብለዋል። በአካባቢው የሚገኙ የተለያዩ የቱሪስት መዳረሻዎች ጉብኝት እንደመደረግባቸውም አቶ ነጻነት አብራርተዋል። ጎበኙ ቦታዎች ተብሎ የተለዩት ያው እኛ ሁላችንም እንደምናውቁት ትላልቅ መዳረሻዎች ያለን ዞን ነን። ከዚህ ጋር ተያይዞ አሁን የቦንጋ ብሔራዊ ሙዚየም ይጎበኛል። የቦንጌ ሻምበቶ የነገስታት ማረፊያ ቦታ እሱ ይጎበኛል። ከዛ ባሻገር ደግሞ ጉርጉቶ የእግዚአብሔር ድልድይ እንደዚሁ የሚጎበኝ ቦታ ነው። እሱ ጋር ተያይዞ ያው የማንኪራ ቡና መገኛ ጫካ ከዛ ጋር የተያያዘ ስለሆነ እሱም እዛ ጋር የጉብኝቱ አካል ሆኖ ፕሬዘንት የሚደረግበት ሁኔታ ነው ያለው። የአንድራቻ መድኃኔዓለም አለ። ከዛ መልስ ደግሞ የውሽሽ ሻይ ተክል የዛ የጉብኝቱ አካል ነው የሚሆነው። እንደዚሁም የ460 ጫካ እንደዚሁ የጉብኝት አካል የሚሆንበት እቅድ ተይዞ ነው ያለው። ቀኑ የሚከበረው በዓል የአካባቢውን እምቅ አቅም ለማስተዋወቅ ከፍተኛ ሚና እንደሚጫወትም አቶ ነጻነት አብራርተዋል። ጠቀሜታውን ከኢኮኖሚ አንጻር ማየት እንችላለን። ከማህበራዊ አንጻርም እንደዚህ ነው። ማህበራዊ ላይ ግንኙነታችን ያጠናክራል። የከፋ ማህበረሰብ ምን አይነት ስነ ልቦና አለው፣ አኗኗሩ ምን ይመስላል፣ ታሪኩ ምን ይመስላል፣ ባህሉ ምን ይመስላል የሚለው ነገር የተለያዩ አካላቶች አዳዲስ እንግዶች ናቸው መጡትና መጥተው ያሉ ሁኔታችን አይቶ የኛ ሁኔታ ከሌሎች ብሔር ብሔረሰቦች ጋር እንዴት ተቃቅፈን በፍቅር እንዳለን እየተረድተው ይሄዳሉ። ስለዚህ ማህበራዊ መስተጋብራችንን የበለጠ ሊያጠናክር የሚችል እድሉ አለን። ለማህበረሰቡ የሚከተለውን መልእክት አስተላልፈዋል። ለነሱ የአካባቢውን ገጽታ ማስተዋወቅ መቻል አለባቸው። የአካባቢውን መልካም ገጽታ፣ የማህበረሰቡን መልካም ገጽታ ማስተዋወቅ አለባቸው። ባጃጆች አሉ፣ ትራንስፖርቶች አሉ። ሁሉም በየሆቴሉ በየሻይ ቡና ቤቱ በሚገቡበት ቦታ ላይ በፍቅር በማስተናገድ ረገድ ሁሉም የራሱን ሚና መጫወት መቻል አለበት። ቀጣይም ቢሆን የቱሪስት መዳረሻዎችን ማልማት ላይ ሁሉም የራሱን ድርሻ መወጣት አለበት። አሁን የመንግስት 5 የትኩረት ዘርፍ ተብሎ ከተያዙት አንዱ የቱሪዝም ዘርፍ ነው። ለቱሪዝም ዘርፉ አሁን ደግሞ መንግስት የሰጠ ያለው ትኩረት ከፍተኛ ስለሆነ በዚህ በቱሪስት መዳረሻ ልማት ላይ ሁሉም ሰው ባለሀብቱም፣ መንግስትም፣ በየደረጃው ያለ መንግስትም ማህበረሰቡም የራሱን ሚና የራሱን ድርሻ መወጣት አለበት የሚል መልእክት ነው ማስተላለፍ። በመማር ማስተማር ሂደት የሚያጋጥሙ ተግዳሮቶችን በመቅረፍ የትምህርት ስራን ውጤታማ ለማድረግ በትኩረት እየሰራ መሆኑን የክልሉ ትምህርት ቢሮ አስታወቀ። ቢሮው ከዩኒሴፍ ጋር በመተባበር በተደጋጋሚ መጠቀም የሚያስችል የንጽህና መጠበቂያ ቁስ ማምረትና መጠቀም ዙሪያ ለተማሪዎች በቦንጋ ማዕከል የክህሎት ስልጠና ሰጥቷል። ዘገባው የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ነው። ማርሸት ሰይፉ
በመማር ማስተማር ሂደት የሚያጋጥሙ ተግዳሮቶችን በመቅረፍ የትምህርት ስራን ውጤታማ ለማድረግ እየተሰራ መሆኑን የክልሉ ትምህርት ቢሮ ምክትል ኃላፊ ዶክተር ደስታ ገነሜ ገለጹ። የክልሉ ትምህርት ቢሮ ከዩኒሴፍ ጋር በመተባበር ተደጋግሞ መጠቀም የሚያስችል የንጽህና መጠበቂያ ቁስ ማምረትና መጠቀም ዙሪያ ለተማሪዎች የክህሎት ስልጠና በቦንጋ ከተማ እየሰጠ ይገኛል። በስልጠና መርሃ ግብሩ የተገኙት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ትምህርት ቢሮ ምክትል ኃላፊ ዶክተር ደስታ ገነሜ የትምህርት ስርዓቱን ውጤታማ ለማድረግ የክህሎትና የእውቀት ክፍተቶችን በጋራ መቅረፍ ሲቻል መሆኑን ገልጿል። ለተከታታይ ቀናት የሚሰጠው የክህሎት መር ስልጠና ሴት ተማሪዎች ትምህርታቸውን በአግባቡ እንዲከታተሉና ይከሰት የነበረውን መጠነ ሰፊ ማቋረጥን ለማስቀረት የሚያስችል እንደሆነም ተገልጿል። በትምህርት ስርዓቱ ላይ ያለውን ችግር ለመፍታት ተማሪው፣ መምህራንና ወላጆች እያደረጉት ያለውን ተሳትፎ አጠናክሮ ማስቀጠል ይገባል ብሏል። ሴቶች በትምህርታቸው ላይ ውጤታማ እንዲሆኑ ለችግሮቻቸው መፍትሄ ሊሆን የሚችል ስልጠና መሆኑን ገልጿል። በክልሉ ትምህርት ቢሮ የዩኒሴፍ አስተባባሪ አቶ ካሳሁን ዱባለ በስልጠና ላይ እንደገለጹት ሴት ተማሪዎች በትምህርታቸው ላይ ውጤታማ እንዲሆኑ እየተሰራ እንደሚገኝም ገልጿል። ተማሪዎች የወር አበባ በሚያዩበት ጊዜ ከትምህርት ገበታቸው መቅረት እንዳይችሉ ይህ የሚሰጠው ስልጠና ችግር ፈቺ እንደሆነም ጠቅሷል። ተደጋግሞ መጠቀም የሚያስችል ንጽህና መጠበቂያ ቁስ ማምረትና መጠቀም የክህሎት ስልጠና የትምህርት ስብራት ከሆኑት ውስጥ መጠን ማቋረጥን ለመከላከል አስቻይ ሁኔታ እንደሚኖረው ገልጿል። በዩኒሴፍ በሚሰጠው ድጋፍ ከ14 ወረዳዎች ከ95 ትምህርት ቤት በላይ ከ200 በላይ ተማሪዎች የክህሎት ስልጠና እንደሚሰጥ ጠቁሟል። በስልጠናው በክልሉ በሚገኙት ዞኖች የተውጣጡ ስርዓተ ጾታ ክበብ አስተባባሪ መምህራን፣ የክበብ ተማሪዎች እየተሳተፉ ይገኛሉ ሲሉም አስታውቋል። በቀጣይ ይህንን ተግባር ማሳለጥ ያስችል ዘንድ የክህሎት መር ስልጠናዎች ተጠናክሮ እንደሚቀጥልና ለስራው አስፈላጊ የሆኑ ግብዓቶች በዩኒሴፍ በኩል ቀርበው ለትምህርት ቤቶች እንደሚሰራጭ አቶ ካሳሁን አስረድቷል። በክልል ቴክኒክና ሙያ ኮሌጆች በጨርቃጨርቅ ስራ ልምድ ያላቸው መምህራን አማካኝነት በቀጣይ 5 ቀናት ስልጠና እንደሚሰጥም ገልጿል። በስልጠናው የክልሉ ትምህርት ቢሮ የስርዓተ ጾታና የኤችአይቪ ጉዳዮች አስተባባሪ አቶ ዝንታዮ ማናየ እንደገለጹት ሴት ተማሪዎች በትምህርት ያላቸውን ተሳትፎ ይበልጥ ለማጎልበት ጉልህ ጠቀሜታ እንደሚኖረው ተናግሯል። የወባ ወረርሽኝን ለመከላከልና ለመቆጣጠር በማለም ረቡዕን ለወባ የጽዳት ዘመቻ ንቅናቄ መርሃ ግብር በቦንጋ ከተማ ሸታ ቀጠና ተካሄደ። ዘመቻው ከተጀመረ ወዲህ ለውጥ እየታየ እንደሆነም የከተማ አስተዳደሩ ከንቲባ አስማማው አደመ ተናግረዋል። አንተነህ ፍቃዱ ረቡዕን ለወባ የሚል የጽዳት ዘመቻ ከተጀመረ በኋላ ከወባ ወረርሽኝ ጋር ተያይዞ ለውጦች እየታዩ መምጣታቸው ይታወቃል። የጽዳት ዘመቻው በቦንጋ ከተማ ሸታ ቀጠና በተካሄደበት ወቅት ያነጋገርናቸው የህብረተሰብ ክፍሎች አካባቢን ማጽዳት ዘርፈ ብዙ ጠቀሜታ እንዳለው ተናግረዋል። ለህንፃ ግንባታ የተቆፈረ ጉድጓዶች ለወባ መራቢያ ምቹ ናቸው ተብሎ በእቅድ በተያዘ መልኩ በዛሬው ቀን በከተማ አስተዳደር፣ በጤና፣ በዞን፣ በክልል በተቀናጀ መልኩ ለወባ መራቢያ ምቹ ነው ተብሎ ከዚህ በፊት ብዙ ጥያቄ ስነሳ በህብረተሰቡም በወረዳ ስነሳ የነበረ ጥያቄዎች ነበሩ። ዛሬ ላይ ምላሽ በዚህ መልኩ በተጠናከረ መልክ እና በወረዳ በዞን በተቀናጀ መልኩ ስራዎች እየተዳፈኑ ይገኛሉና 2400 ካሬ የሚያክል ስፋት ያለበት ነው። ወደ አሁን እየተሰራና እየተዳፈነ ያለበት ሂደቶች አሉት። ይሄ ቦታ ለማላሪያ ምቹ ብቻ ሳይሆን እንደ ቦንጋ ሙሉን የቦንጋን ከተማ የሚያካልል ላርቤ እንቁላሉ መራባት የሚችልበት ውሃ የያዘበት መሆኑን ታምኖበት እየተሰራበት ይገኛል። እንደ ሀገራችን ወባ በጣም አስጊ ደረጃ ላይ ነው ያለውና በአካባቢያችን አሁን በሸታ ቀጠና ላይ በጣም የወባ ወረርሽኝ አለ እና ደግሞ አካባቢያችንን ከወባ ለመታደግ የወባ መራቢያ የሆኑ ቦታዎችን እያል በህብረተሰቡ በአካባቢ ነዋሪዎች አንድ ላይ ሆነን የማጥፋት ስራ እየሰራን ነው ያለ ነው። በየሮቡ በተለይ ዘመቻ በወጣቶች፣ በአካባቢ ሽማግሌዎችና አዋቂዎች በሙሉ የሚደረገው በመንግስት እንቅስቃሴ እየተደረገ ያለው በተለይ በየሳምንቱ ያለው ዘመቻ አሁን በሽታ በጣም አደገኛ የሆነበት ወባ በሽታ በጣም አስቸጋሪ የሆነበት ሂደት ላይ ይሄ ዘመቻ መቀጠልና መጠናከር ያለበት በመሆኑ በተለይ ጎርፎች የሚቀመጡበት፣ ኮረኮቶች ያሉበት፣ ኮረኮንች ያለበት ሁኔታዎች በሙሉ እየተጠረገ እየተደፈነ መሄዱ ለበሽታው ማጥፊ ነው፣ መድኃኒትም እንደራሱ መከላከያ ነው ብዬ አምናለሁ። ሁሉም ማህበረሰብ አካባቢውን እንዲያጸዳ እና እየተካሄደ ባለው ዘመቻ ላይ እንዲሳተፉ መልእክታቸውን አስተላልፈዋል። አንደኛ በጓሯቸው ያለ ሃይላንድም ውስጥ ሆነ ጎማ ውስጥ ያለውን ውሃ ማፋሰስ፣ የሰው ኮቴ ከብት ኮቴ ውስጥ የተቀመጡ ውሃዎችን ትናንሽ ውሃዎች ላይ በቀላሉ ላርቤ ሊራባ ይችላል። የወባ እንቁላል በቀላሉ ልጥል ስለምትችል ያንን ማራባት አለባቸው። ሌላኛው በእጃቸው ያለውን አጎበር በአገባቡ እንዲጠቀሙ ይጠይቃሉ። ሌላ ጤና ባለሙያ ጤና ኤክስቴንሽን ቤት ለቤት
ዞሮ ትምህርት እየሰጡ ያሉበት ሂደቶች አሉ። ሰው ታሞ ሳይደክም ቤታቸው ሳያቆዩ ጤና ጣቢያ መጥቶ ሕክምና አገልግሎት እንዲያገኙ እንዲያደርጉ ይጠይቃሉ። አጠቃላይ አሁን በሚደረገው እየተደረገም ያለው መንግስት ህዝብ መሀል ገብተው ይህንን ሁሉ እያጠናከረም ያለበት ሁኔታ አሁንም ጠንክሮ መቀጠል አለበት የሚል እምነት ነው ያለው። ምክንያቱም ወጣቱ መንቀሳቀስ አለበት። ሁሉም አካባቢ ማህበረሰብ አንዱን ሳይመለከት በሽታ ለሁሉም ስለሆነ ተጠናክሮ ሁሉም ተሰልፎ በሙሉ ወጥቶ ማጠናከር እንዳለበት አሁን የተጀመረ ጅማሮ ዛሬ አሁን እየጠነከረ መሄድ አለበት፣ እየጨመረ መሄድ አለ። ማህበረሰቡም እያወቀ እየተረዳ ሌላ ቅስቀሳ ሳይፈልግ ራሱ ለራሱ መንቀሳቀስም እንዳለበት እግረ መንገድን አሳብሰናል። የቦንጋ ከተማ አስተዳደር ከንቲባ አቶ አስማማው አደሜ እንደተናገሩት የወባ ወረርሽኝ ስርጭት ከቅርብ ጊዜ ወዲህ እየተባባሰ በመምጣቱ ሬቡን ለወባ በሚል መሪ ቃል የጽዳት ዘመቻ መጀመሩን ተናግረው በዘመቻውም ለውጥ እየታየ እንደሆነም ተናግረዋል። አሁን ላይ በታየው የህብረተሰብና የባለድርሻ አካላት መዘናጋት በሽታው ዳግም እያገረሸ በመምጣቱ ለዘመቻው ስራ በነቂስ በመውጣት የተጀመረውን ስራ ትኩረት ሰጥተው በሁሉም አካባቢ እንደሚሰራ ተናግረዋል። ቦታው በህብረተሰብ ጉልበት የማይቻል በመሆኑ ከተማ አስተዳደሩ የማሽን ትብብር በመጠየቅ እየሰራ እንዳለ ገልጸው ህብረተሰቡ የወባ ትንኝ መራቢያ የሆኑ ቦታዎችን በማጽዳት ውሃ የሚያቁሩ ቦታዎችን በመቆጣጠር በሰው ጤና ላይ የሚደርሰውን ጉዳት ማስቀረት እንደሚቻል ገንዝበዋል። የካፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አጥናፎ ኃይሌ በበኩላቸው በሽታው አዲስ የተከሰተ ባይሆንም ከ2 ዓመት ወዲህ ከፍተኛ እየሆነ በመምጣቱ ለሞት እየዳረገ እንዳለ ገልጸዋል። በቀጣይም በየደረጃ ያለው አመራር እና የከተማው ነዋሪ በሙሉ የህዝብ ንቅናቄ በመፍጠርና ሬቡን ለወባ ተብሎ የተጀመረውን ዘመቻ ማስቀጠል እንደሚያስፈልግም ተናግረዋል። የወባ መከላከል ዘመቻ መርሃ ግብሩ ላይ የዞን ከፍተኛ አመራሮች፣ የከተማ አስተዳደር ከፍተኛ አመራሮች፣ የአካባቢ ነዋሪዎችና ባለድርሻ አካላትም ተገኝተዋል። ክቡራን ተመልካቾች ከከፋ ቴሌቪዥን ለሰዓቱ የያዝናቸው ዜናዎች የእስካሁኖቹ ነበሩ። ስፖርትና ሌሎች መሰናዶች ይቀጥላሉ። ክፍሌ ዓለሙ ዜናዎቹን እየመራው አብሬያችሁ ቆየሁ። በእኔ በኩል ሰላም።